ኢትዮጵያችን እንደ ሀገር ስትፈጠር እንደ ምድር ስትፈጠር ከዚህ ውሃ ጋር ነበረች። አብራን የተፈጠረችው ከውሃው ጋር ነው የኖርነው፣ ከባህር በር ጋር ነው የኖርነው የሚለው ነገር እዚህ መድረክ ላይ አይደለም፣ በዓለም መድረክ እንደ ጀስቲፊኬሽን አቅርበን የምናሸንፍበት ቁልፍ ጉዳይ ስለሆነ ሁሉም ኢትዮጵያዊ ይህን መድረክ የሚሳተፈው ተሳታፊ ሁሉ ይህን እውነት መቀበልና እንደገና ኢንተርናላይዝ ማድረግ ይጠበቅበታል። እንደምን አንስታችኋል። ምኒልክ ከመቶ ዓመት በፊት ያልቻሉትን፣ ኃይለ ሥላሴ ለ13 ዓመት አዋግተውን ያልቻሉትን፣ ደርግ ለ17 ዓመት አጫርሶ ወጣቶች ያልቀው ከ50 ዓመት በታች ዕድሜ ያለው ሰው በሙሉ ዝመት በተባለበት ወደብ የሚባል ነገር ማምጣት እንደማይቻል እያወቃችሁ የህልም እንጀራ ለመመገብ በሞኝ ክንድ የዘንዶ ጉድጓድ ይለካበታል እንደሚባለው እናንተ አንደኛ የኢትዮጵያ ሉዓላዊነት ተሟጋች መስላችሁ ሌላው የሞተላችሁ ለ100 ዓመት ያልቻልነውን ቀጣይ የ100 ዓመት ጥፋት ለማምጣት የምትዘምቱት ለምንድን ነው? ዋናው ጠላታችን ድህነት ነው ብለን ስንዘምት እዚህ ላይ ድል እንዳናመጣ የምትጎትቱን፣ ድል ስናመጣም ደግሞ ድል አይደለም ኪሳራ ነው እያላችሁ የምትዘምቱት ለምንድን ነው? አሰብ ወደብ በጦርነት ማስመለስ የምትፈልጉት በሰላም እንደማይቻል የትም ሀገርም አልተሞከረም። በሁሉም ፕሮግራሞቻቸው እነዚህ ተቃዋሚ ድርጅቶች በሁሉም ፕሮግራሞቻቸው ቢታይ ህጋዊ ተፈጥሯዊ ባለቤት እያሉ ነው እያስቀመጡ ያሉት። ኤርትራ ሉዓላዊ ሀገር ሆናለች። ዓለም አቀፍ ስምምነትን የሌሎች ሀገር ሉዓላዊነትን በመቀበል ላይ የሚመሰረት ነው። ስለዚህ ያራመዳችሁት ያላችሁት ይሄ ከወደብ የተያያዘ ልክፍት የጦረኛ ፖሊሲ ማራመጃ ነው።